ፍትህ ማለት ስልጣን ላይ ሆኖ ለደካሞች ማልቀስ ነው። ዛሬ የምናየው ታሪክ መላውን ኢስላማዊ ግዛት የሚያስተዳድሩት ታላቁ ዑመር ኢብኑል ኸጣብ ረዲየላሁ አንሁ በመዲና ጭር ባሉ ጎዳናዎች ላይ በአንድ ምሽት ሲዘዋወሩ ያጋጠማቸውን እጅግ ልብ የሚነካ ክስተት ነው። ይህ ታሪክ መሪነትንና ለሕዝብ መጨነቅን ያስተምረናል። ዑመር ረዲየላሁ አንሁ ከረዳታቸው አስለም ጋር በመሆን በአንድ ምሽት የሕዝቡን ሁኔታ ለማየት ይወጣሉ። ከመዲና ወጣ ብሎ በሚገኝ አንድ ቦታ ላይ በአንድ ድንኳን ውስጥ እሳት ሲነድ ያያሉ። ወደ እሳቱ ጠጋ በማለት ሲያዩ አንዲት እናት ከእሳቱ ላይ ድስት ጥዳ ልጆቿ እያለቀሱ ከጎኗ ተቀምጠዋል። ዑመርም በሁኔታው በመገረም ጠጋ ብለው እናቴ ሆይ እነዚህ ልጆች ለምንድን ነው የሚያለቅሱት? ሲሉ ይጠይቃሉ። እርሷም በረሃብ ምክንያት ነው ስትል መለሰችላቸው። ዑመር ረዲየላሁ አንሁ በድስቱ ውስጥ የሚፈላውን ነገር ሲመለከቱ ድንጋይ ብቻ ነበር። በዚህም በጣም በመደንገጥ ይህ ድንጋይ ታዲያ ምንድን ነው? ሲሉ ይጠይቃሉ። እናቲቱም ልጆቼ ምግብ እየበሰለ ነው ብለው ተስፋ አድርገው እንዲተኙ ለማታለል ብዬ ነው። በእኛና በዑመር መካከል አላህ ይፈርዳል አለች። ዑመር ደነገጡ። እናቲቱ እሳቸው መሆናቸውን አላወቀችም ነበር። ዑመር የእናንተን ሁኔታ እንዴት ያውቃል? ሲሉ ጥያቄዋን በጥያቄ መለሱላት። እርሷም ሕዝቡን እየመራ እንዴት ስለኛ አይጠይቅም ብላ መለሰች። ዑመር ረዲየላሁ አንሁ እንባቸው ወረደ። ወዲያውኑም እያለቀሱ ወደ ቤተልማል ወይም የመንግስት ግምጃ ቤት ሮጡ። አንድ ከረጢት ዱቄትና ቅቤ በጀርባቸው ተሸክመው መጡ። ረዳታቸው አስለም አሚረል ሙእሚኒን የምእመናን መሪ ሆይ እባክህ እኔ ልሸከምልህ ሲል ጠየቃቸው። እሳቸውም ይህንን ታሪካዊ ንግግር መለሱለት። በቂያማ ቀን የኔን ወንጀል ትሸከምልኛለህ? በማለት እምቢ ብለው ራሳቸው ዱቄቱንና ቅቤውን ተሸክመው ወደዛች እናት አመሩ። ወደ ድንኳኑ ተመልሰውም በገዛ እጃቸው ምግብ አብስለው ልጆቹን አጠገቡ። ልጆቹ ሲስቁ እስኪያዩ ድረስም አልተለዩአቸውም። ዑመር ረዲየላሁ አንሁ ለእናቲቱ ከዚህ በኋላ ማንነታቸውን ገልጸው ይቅርታ ጠየቁ። ይህ ታሪክ የሚያሳየው እውነተኛ መሪነት ራስን ዝቅ አድርጎ ድሃውን ማገልገል መሆኑን ነው። ሰሃባዎች ስልጣንን የፈለጉት ለክብር ሳይሆን አላህን ለመፍራት ነበር። የረበና ሰላም በእናንተ ላይ ይሁን።